ይሄ የምትመለከቱት ባንዲራ ጨረቃ ላይ ደርሶ ወደ መሬት የተመለሰ የኢትዮጵያ ባንዲራ ነው። በወቅቱ የአሜሪካ መንግስት ለቀዳማዊ ኃይለ ሥላሴ በስጦታ መልክ የሰጣቸው የጨረቃን አፈር ነክቶ የተመለሰው የኢትዮጵያ ሰንደቅ ዓላማ ይሄን ይመስላል። በዚህ ቪዲዮ የምንጎበኘው የአፄ ኃይለ ሥላሴን ቤተ መንግስት ሲሆን ይሄ ቤተ መንግስት የግርማዊ ቀዳማዊ ኃይለ ሥላሴ የንግስ በዓላቸው የሆነው የ25ኛ የብር ኢዮቤልያቸውን ለማስታወስ በሚል በ1949 በየካቲት 30 ቀን የተመረቀ ቤተ መንግስት ነው። ይሄ ቤተ መንግስት በ11450 ካሬ ሜትር ላይ ያረፈ ሲሆን ገንብቶ ለመጨረስም 7 ዓመታትን የፈጀ ነበረ። ይህም ቤተ መንግስት ያረፈበት ቦታ የእቴጌ መነን ሆስፒታል የነበረበት ሲሆን ለአፄ ኃይለ ሥላሴ ከባለቤታቸው ከእቴጌ መነን በስጦታ መልክ የተሰጠም ነበረ። ይህ ቤተ መንግስትን ዲዛይን ያደረገው ጣሊያናዊው አርክቴክት ራፋኤል ፔትሮን ሲሆን የዘመናዊ ኪነ ህንፃም በስፋት የታየበት ትልቅ ህንፃ ነበር። ይህ ቤተ መንግስት በመጀመሪያ ኢዮቤልዩ ቤተ መንግስት ይባል የነበረ ሲሆን በኋላም የደርግ መንግስት ስልጣን ከያዘ በኋላ ወደ ብሔራዊ ቤተ መንግስትነት ስሙን ቀይሮታል። እዚች ቦታ ላይ በመስከረም 2 1967 ዓ.ም ግርማዊ ቀዳማዊ ኃይለ ሥላሴ ለመጨረሻ ጊዜ ከዚህ ቤተ መንግስት ወጥተው በቮልክስዋገን መኪና የተወሰዱበትም ቦታ ነበር። ይሄ ቤተ መንግስት ተገንብቶ ካለቀ በኋላ ትልልቅ እንግዶችን የተቀበለ ሲሆን ከነዛ ውስጥም የአሜሪካው ፕሬዝዳንት የነበረው ሪቻርድ ኒክሰን፣ የእንግሊዟ ንግስት ኤልሳቤጥ፣ የኢራኑ የመጨረሻ ንጉስ የነበረው መሐመድ ረዛ ፓህላቪ እንዲሁም የፈረንሳዩ ፕሬዝዳንት ቻርልስ ደጎል፣ የሳውዲው ንጉስ ፋይሰል፣ የዮርዳኖሱ ንጉስ ሁሴን እንዲሁም የቀድሞዋ ዩጎዝላቪያ ፕሬዝዳንት የነበረው ጆሴፍ ቲቶም ይገኝበታል። ይህ ዘመናዊ ቤተ መንግስት 3 የመግቢያ በሮች ያሉት ሲሆን ከቤተ መንግስቱ ጣራ ላይ የሚውለበለበው ባንዲራ ንጉሠ ነገስቱ በቤተ መንግስቱ ውስጥ የሚኖሩት ጊዜ ሲሆን ንጉሱ በማይኖሩበት ጊዜ ባንዲራው አይውለበለብም። ስለ ቤተ መንግስቱ ታሪክ ከብዙ በጥቂቱ ይህንን ካል ውስጥ ገብተን ደግሞ የሚገኘውን ነገር እናያለን። በዚህ ቪዲዮ እስከ መጨረሻው ድረስ ከተመለከታችሁ የቤተ መንግስቱ መግቢያ ገንዘብ እንዲሁም በየትኛው በርና በየትኛው ቀናት ውስጥ ክፍት እንደሚሆን እስከ መጨረሻው ድረስ ከተመለከታችሁ የምነግራችሁ ይሆናል። እስከ መጨረሻው ቪዲዮ መመልከታችሁ እንዳትረሱ። ሶ ጋይስ ውስጥ ቤተ መንግስት ውስጥ ገብተናል። የአፄ ኃይለ ሥላሴ ቤተ መንግስት በጣም ነው ውስጡ የሚያምረው። የሀብ ኖ አይዲያ እንዴት እንደሚያምር እንደምታዩት በጣም ነው የሚያምረው። በጣም ብዙ ነገር አለ ውስጡ። በአዲስ መልክ ነው የታደሰውና እስኪ ከመጀመሪያው እዚህ ጋር ካለው ከንጉሱ የሚቀመጡበት እኔና የቀረውን ደግሞ አሳያቸዋለሁ። ሶ እዚህ ጋር የምታዩት አፄ ኃይለ ሥላሴና ባለቤታቸው እቴጌ መነን አንድ ላይ ሆነው ፊት ለፊት ተቀምጠው ከአዳራሹ ከዚህ አዳራሽ ፊት ለፊት ያለው የሚገኘውን ይሄኛውን እዚህ ጋር የሚገኘውን ሲኒማ እና ቲያትር የሚያዩበት መቀመጫቸው ነው። ይሄ ከላይ ከቤተ መንግስቱ ውስጥ እንደተገባ ወደታች ተወርዶ ነው እዚህኛው ክፍል የሚገባው። እዚህ ክፍል ውስጥ በጣም ብዙ ነገሮች አሉ። የመጀመሪያው ክፍል እንደተገባ እዚህ ጋር የቤተ መንግስቱ ውልና ስርዓት በጥቂቱ ይገኛል። እዚህ መስታወት ላይ ተጽፏል፣ ይታያችሁ ከሆነ አምኖት ሹር እዚህ ላይ ይሄ ይገኛል። እዚህ ጋር የምታዩት የአፄ ኃይለ ሥላሴ የግላቸው ፒያኖ ነው። ይህ ፒያኖ በጣም ታሪካዊ ፒያኖ እንደሆነ ነው አስጎብኚ የነገረን። ከዛ ቀጥሎ ደግሞ እዚህ ጋር አፄ ኃይለ ሥላሴ የተለያዩ የሚጠቀሙባቸው የቤት ውስጥ እቃዎች ናቸው። አብዛኞቹ የወርቅ ማንኪያዎች ሊሆኑ ይችላሉ። የተለያዩ ሲኒዎች ከተለያዩ ሀገራት የገዙትም ነው። በስጦታም የተሰጣቸው የተለያዩ የስጦታ እቃዎች ነው የሚገኙበት እዚህ ጋር። ያው እዚህ ጋር እንደምታያቸው የተለያዩ ሳሎን ውስጥ ለመመገቢያነት ለመጠጫነት የሚጠቀሟቸው ሲኒዎች፣ የሻይ ማቅረቢያዎች፣ የስኳር ማስቀመጫዎች፣ የተለያዩ እጅግ በጣም የሚያማምሩ እቃዎች ናቸው የሚገኙት። የተለያየ አይነት የሲኒ እቃዎችና የሳሎን ውስጥ እቃዎች አሉ። አሁን እዚህ ጋር የምታያቸው ሙሉ በሙሉ በነሐስ የተሰሩ የተለያዩ እንስሳት፣ የዶሮዎች፣ አሞሮ፣ እርግቦች ብዙ ነገሮች አሉ።
በጣም ያማምራሉ። እዚህ ጋር ደግሞ የግል ንጽህና መጠበቂያዎች ናቸው። አይ ቲንክ የጆሮ መኮርኮሪያ ምናምን መሰሉኝ እንደዚህ አይነት እቃዎችም አሉ። ይሄ እዚህ ጋር ደግሞ ያለው የሳሎን ሰዓት ነው። ሳሎን ግድግዳ ጋር አንድ ኮርነር ጋር የሚቀመጥ ነው። በጣም ትልቅ ነው። ዩ ሃቭ ኖ አይዲያ። እዚህ ጋር የምታያቸው ደግሞ የተለያዩ ወንበር፣ ጠረጴዛ ማሳመሪያ ላይ የሚቀመጡ ጌጦች ናቸው። የተለያዩ ቅርጻ ቅርጾች ናቸው። አይ ዶንት ኖ ኬት አይ ቲንክ በጊፍት የተሰጣቸው መሰለኝ። በጣም ብዙ አሉ እዚህ ውስጥ እንደምታዩት። ይሄኛው ደግሞ የዘውድ ምክር ቤት ይባላል። ይሄ የዘውድ ምክር ቤት ማለት የሀገሪቷ ውስጥ ያለ የመጨረሻ የህግ መወሰኛና ስለ ሀገሪቷ የትልልቅ ውሳኔዎችን የሚወስን ምክር ቤት ነው። ይሄ ምክር ቤት 3 ቋሚ አባሎች ሲኖሩት ሌሎች ደግሞ ተለዋዋጭ አባሎች አሉት። 3ቱ አንደኛው ቀዳማዊ ኃይለ ሥላሴ ሲሆኑ፣ ሁለተኛው ደግሞ ባለቤታቸው እቴጌ መነን ናቸው። ሶስተኛው ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትሪያርክስ ነው የሚቀመጡት። ያው በሳቸው ጊዜ የነበሩት አቡነ ቴዎፍሎስ እና የመጀመሪያው ፓትሪያርክ የነበሩት አቡነ ባስልዮስ ናቸው። እንደዚህ አይነት ፓትሪያርኮች ተቀምጠው እንዲሁም የሀገሪቱ ንጉሥ የሆኑት አፄ ኃይለ ሥላሴ እና ባለቤታቸው ሆነው ሀገሪቱ ላይ ትልልቅ ውሳኔዎችን የሚወስኑ ናቸው። ያው እዚህ ጋር እንደምታዩት የዘውድ ምክር ቤት መሰብሰቢያ ጠረጴዛ ይባላል። በዚህ ጠረጴዛ ላይ ተቀምጠው ነው እንግዲህ ትልልቅ ውሳኔዎችን ሀገሪቱ ውስጥ የሚወስኑት። ይሄ በፊት ፓርላማ ውስጥ የነበረ ነው። ወደዚህ ወደ ቤተ መንግስት እንዲመጣ ተደርጎ ነው። ይሄኛው ደግሞ ከንጉሥ አባጅፋር የተበረከቱ የጽህፈት ቤትና የእንግዳ መቀበያ ጠረጴዛዎች ናቸው። እነዚህኞቹ ጠረጴዛው ለአፄ ሚኒሊክ ነው አባጅፋር መጀመሪያ የሰጡት። ከዛ ቀጥሎ ደግሞ ለአፄ ኃይለ ሥላሴ ደግሞ እነዚህ የምታያቸው የሚያማምሩ ከአንድ እንጨት ተቦርብረው የተሰሩ ወንበሮች ነው የሰጧቸው። በጣም ያምራል ቅርጹ። እዚህ ጋር እንደምታዩት የፊኒክስ ቅርጽ አለው። በጣም ያምራል። ከአንድ እንጨት ከአንድ ግንድ ተቦርብሮ የተሰራ ነው። በጣም ጌጡ በጣም አስገራሚ ነው። እንደምታዩት 2 ናቸው። እዚህ ጋም አንድ አለ፣ እዛ ጋም አንድ ይገኛል። ይሄኛው ደግሞ የአምባሳደሮች ሹመት ደብዳቤ መቀበያ ጠረጴዛ ነው። ይሄ ጠረጴዛ ላይ ነው አምባሳደሮች ከተለያዩ ሀገራት ሲሾሙ መጥተው ደብዳቤያቸውን አስቀምጠው እዚህ ጋር ተቀምጠው የሹመት ደብዳቤያቸውን የሚሰጡት። ከአፄ ኃይለ ሥላሴ ዘመን ብዙዎቹ አምባሳደሮች በዚህ ነበር የሚሰጡት። በኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ መንግስት ደግሞ ፕሬዚዳንት ሳህለወርቅ ዘውዴ ብቻ ናቸው ይህን ጠረጴዛ የአምባሳደሮችን የደብዳቤ መቀበያ የተጠቀሙበት ማለት ነው። ይሄኛው ደግሞ የንጉሳውያን ቤተሰቦች ተቀምጠው ምግብ የሚመገቡበት መመገቢያ ጠረጴዛቸው ነው። ይሄም እዚህ እንዲመጣ ተደርጎ ነው። በጣም ብዙ የሆኑ በጣም ሌክዠሪ የሆኑ ማንኪያ፣ ሹካ፣ ቢላዎች እዚህ ውስጥ ይገኛሉ። ብርጭቆች ይገኛሉ። እንዲሁም ብዙ የሙዚቃ ፕሮግራሞች ራሱ አለው። እዚህ ጋር እንደምታዩት አብዛኞቹ የዘንባባ ማርነሽ፣ ከረሜላነሽ፣ የፍቅር ወጋገን ብዙ በጥላሁንም በተለያዩ አርቲስቶች የሚደረጉ የሙዚቃ ፕሮግራሞች እዚህ ጋር ይቀመጣል። እዚህ ጋር ደግሞ እንደምታዩት የምግቡ ሜኑ ነው። የምግቡ ሜኑ በፈረንሳይኛ ነው እዚህ ጋር የተጻፈው። ፈረንሳይኛ ነው ቋንቋው። ቀጥለን ደግሞ የምናገኘው ይሄው እንደምታዩት በጣም ሌክዠሪ የሆኑ የምግብ የተለያዩ ሶሶችን፣ የተለያዩ ምግቦችን፣ ዶሮዎችን ሊሆን ይችላል የተለያየ ነገሮችን ማቅረቢያ መመገቢያ ሳህንና ከድስት መለስ ያሉ እቃዎች የሚቀመጡበት ነው። አብዛኞቹ የወርቅ ቅብ የሆኑና በጣም ሌክዠሪ እንደሆኑ ነው። እዚህ ጋር ደግሞ የተለያዩ መመገቢያዎች በተለይ ደግሞ የስኳር ማስቀመጫዎች አይ ቲንክ የስኳር ማስቀመጫ መሰለኝ እንደዚህ አይነት ነገሮች አሉ። እዚህ ጋር በጣም የወርቅ ቅብ ናቸው። በጣም ሌክዠሪ ናቸው እንደምታዩቸው። እዚህ ጋር ለአፄ ኃይለ ሥላሴ ከተለያዩ ሀገራት የተሰጡ ስጦታዎች ናቸው። እንደምታዩት ዋናው መያዣው በውስጡ የሞሃ አንበሳ ስዕል አለው ላዩ ላይ። አይ ቲንክ ይሄኛው የአፄ ኃይለ ሥላሴ ውሻ የሆነችው ሉሉ የሉሉ መመገቢያ ሳህኖች ናቸው። ሉሉ የምትባለው ውሻ እቺ ናት። የአፄ ኃይለ ሥላሴ የግል ውሻ ነበረች። እሷ የምትመገብባቸው እቃዎች ናቸው እዚህ ጋር የሚቀመጡት እንደምታዩት ማለት ነው። ይሄ የእሷ መመገቢያ ነው። እንግዲህ የኃይለ ሥላሴ የግሏቸው ውሻ ናት። መመገቢያ ሳህኗ፣ ብርጭቆቿ ያው እዚህ ጋር እንደምታዩት እንደዚህ ነበር ትመገብ የነበረው። ሉሉ ማለት እቺኛዋ ውሻ ናት ማለት ነው። ሉሉ እቹት እቺ ሉሉ ትባላለች። ለማንኛውም ቀጥለናል። ይሄኛው ደግሞ በደርግ ጊዜ ተጠቀምበት የነበረው ነው። እና ፕሬዚዳንት መንግስቱ እንደምታዩት የኮሚኒዝም ምልክት አለው ብርጭቆዎቹ ላይ። እንግዲህ በደርግ ጊዜ ተጠቀምበት የነበረ የቤተ መንግስት መጠጫ ነው ማለት ነው። ይሄኛው ደግሞ በኢህአዴግ ጊዜ የነበረ የቤተ መንግስት መመገቢያ ሳህኖች ናቸው።
የሚታያችሁ ከሆነ እዚህ ጋር የኢፌድሪ ምልክት ኮከቡ አለ እዚህ ጋር እና ብርጭቆቹም ሁሉም ላይ የኢፌድሪ ምልክት አለባቸው። እንደምታያቸው የኢፌድሪ ምልክት አለባቸው። እንግዲህ እነዚህ እንዳለ እስከዛ ድረስ ያሉት ከኃይለ ሥላሴ ጊዜ ጀምሮ ከዛ ቀጥሎ በመለስ ጊዜ ከዛ በመንግስቱ ጊዜ ብዙዎቹ በቤተ መንግስት ውስጥ የነበሩ መመገቢያ ሳህኖች ነበሩ። ወደ ቀጣዩ ክላስ ደግሞ ገብተናል። እዚህኛው ክላስ ላይ የተለያዩ አገር መሪዎች መጥተው ለአፄ ኃይለ ሥላሴ የተለያዩ ስጦታዎችን የሰጡበት የተለያዩ ሀገራት መሪዎች ኢትዮጵያን በጎበኙበት ወቅት የሰጧቸው የተለያዩ ስጦታዎችና ፎቶዎቻቸው የሚገኙበት ነው። እንየው እስኪ አብረን። በመጀመሪያ የምናገኘው እንደገባን የኢትዮጵያን ያስተዳደሩ መሪዎች የፎቶ አውደ ርዕይ አለ። መጀመሪያ ንጉስ አፄ ኃይለ ሥላሴ ከ1923 ከ1937 ዓ.ም ኢትዮጵያን የመሩ ናቸው። ቀጥሎ ደግሞ ፕሬዚዳንት መንግስቱ ኃይለማርያም ከ1969 እስከ 1983 ድረስ የመሩ መሪ ናቸው። በሁለቱ መሀል ያው እነ ተፈሪ በንቲ እና ማን ሚካኤል አንዶም አሉ፣ ግን እዚህ ጋር አልተሰቀሉም። ቀጥሎ ጠቅላይ ሚኒስትር መለስ ዜናዊ ያሉ ጠቅላይ ሚኒስትር መለስ ከ1983 እስከ 2004 ኢትዮጵያን የመሩ ጠቅላይ ሚኒስትር ናቸው። እንዲሁም በመንግስቱና በጠቅላይ ሚኒስትር መለስ መሀል ተስፋዬ ጀነራል ተስፋዬ እሱም የኢትዮጵያን ያስተዳደረ መሪ ነው፣ ግን ያው እዚህ ጋር አልተካተተም። ሜንሊ ግን ኢትዮጵያን የመሩ መሪዎች ናቸው። ቀጥሎ ደግሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝን እናገኛለን። ከ2012 እስከ 2018 በኢትዮጵያ ከ2004 እስከ 2010 ድረስ ኢትዮጵያን የመሩ መሪ ናቸው። እነሱን ካገኘን በኋላ ቀጥሎ የምናየው በዚህኛው ሳይድ የአፍሪካ መሪዎች ሆነው ቤተመንግስቱን የጎበኙ ሲሆኑ ከዛ ደግሞ እዚህ ጋር ደግሞ የተለያዩ የአውሮፓና የሌላ ሀገር መሪዎች ኢትዮጵያን የጎበኙና በተለያየ አጋጣሚ ለኢትዮጵያ መንግስት የተለያዩ ዲፕሎማሲያዊ ስራዎችን የሰሩ መሪዎች የሚገኙበት ነው። በጣም ብዙ መሪዎች አሉ። የስፔን መሪ አለ፣ እዚህ ጋር የፖላንድ፣ የኢጣሊያ አለ፣ የምዕራብ ጀርመን፣ የቤልጂየም፣ የኔዘርላንድ፣ የሜክሲኮ አለ፣ የካናዳ ገዢና ባለቤታቸው ይገኛሉ፣ የአሜሪካው ፕሬዚዳንት ሩዝቬልት። እዚህ ጋር የምታያቸው በሙሉ መሪዎች የጃፓን የተለያየ ሀገር መሪዎች ሀገሪቷን በተለያየ ጊዜ የጎበኙም ሊሆኑ ይችላሉ። እንዲሁም ደግሞ እንደ ዲፕሎማሲያዊ መንገድ ደብዳቤያቸውና ፎቶቸውን አብረው ይልካሉ ለኢትዮጵያ መንግስት ማለት ነው። በዚህ መልኩ ነው እንግዲህ በዛን ጊዜ የነበረው ዲፕሎማሲ ከሀገራት ጋር ፎቶን በመላላክና የተለያዩ ነገሮችን በማድረግ ከኢትዮጵያ መንግስት ጋር ግንኙነታቸውን ያደርጉ የነበረው። ከዚህ ቀጥሎ ደግሞ የምናየው እዚህ ጋር እንደምታዩት የአፍሪካና የኤዥያ መሪዎች ናቸው። አንዳንዶቹ የማሊ መሪ፣ የሩዋንዳ መሪ፣ ብዙዎቹ እነዚህ በአፍሪካ ህብረት ስብሰባ ጊዜ አዲስ አበባ መጥተው በተለያየ ጊዜ ሀገሪቷን የጎበኙ እንዲሁም ይህም ቤተመንግስት የጎበኙ መሪዎች ናቸው። በጣም ብዙ አሉ። እዚህ ጋር እንደምታዩት እነ ገማል አብድል ናስር አሉ። መሐመድ ቢን ሱልጣን አልናህያ የተባበሩት አረብ ኤሚሬቶች ይመራ የነበረ ነው። ንጉስ ፋይሰል ከሳውዲ አረቢያው ንጉስ ነው፣ እሱም ኢትዮጵያን ጎብኝቷል። መሐመድ ረዛ ፓህላቪ የኢራን መሪ የነበረ ሰው ነው፣ የኢራን ንጉስ የመጨረሻው ንጉስ ነው፣ እሱም ኢትዮጵያን ጎብኝቷል። እዚህ ጋር በጣም ብዙ የዮርዳኖስ፣ የሊባኖስ፣ የኩዌት፣ የኢራቅ፣ የፓኪስታን ፕሬዚዳንቶች ኢቨን እዚህ ጋር ደግሞ ንግስት ኤልሳቤጥ አለች፣ የፈረንሳይ ቻርልስ ደጎል፣ በጣም ብዙ መሪዎች እስከ ቲቶ ድረስ እዚህ ጋር የዴንማርክ ንግስትም ብዙዎቹ ኢትዮጵያን በተለያየ ጊዜ መጥተው የጎበኙ ናቸው። የአፍሪካ መሪዎች በአፍሪካ ህብረትም ሊሆን ይችላል በተለያየ አጋጣሚ ሀገሪቷን መጥተው የጎበኙ መሪዎች ናቸው። አንዳንዶቹ ደግሞ በዲፕሎማሲያዊ መልክ ፎቶቸውን ፈርመው ለኢትዮጵያ መንግስት ለኢትዮጵያ ንጉሠ ነገስት የላኩ ናቸው። እንግዲህ እንዳያችሁት ነው ምን ያህል የተለያዩ ሀገር መሪዎች ይህም ቤተመንግስትም ንጉሱንም የኢትዮጵያ ሀገርንም እንደጎበኙ ከዚህ ፎቶ እንዳያችሁ ተስፋ አድርጋለሁ። ቀጥለን ደግሞ የምናየው በጣም ለኢትዮጵያ መንግስት የተለያዩ ሀገራት የሰጧቸውን ስጦታዎች ለንጉሱም ሊሆኑ ይችላል፣ ለከተማም ለአዲስ አበባ ከተማም እንዲሁም ደግሞ ለሀገሪቷ እንደ ኢትዮጵያ የተለያዩ ስጦታዎችን ሰጥተዋል እና እነዛን ስጦታዎች ደግሞ እስኪ እንያቸው። በመጀመሪያ የምናገኘው የሀገራት ቁልፍ ነው። የከተማ ቁልፍ ማለትም የተለያዩ ከተሞች እህት ከተማ ወይም ደግሞ ሲስተር ሲቲ እንደሚባለው ለአዲስ አበባ ከተማ የተለያዩ ቁልፎችን እየሰጡ ከተሞች አሉ። እነሱን እንያቸው። እዚህ ጋር ለምሳሌ ስፔን አለ፣ ታይላንድ አለ፣ ሄይቲ፣ ካርቱም ሱዳን፣ ጁባ ደቡብ ሱዳን፣ ሴውል ሳውዝ ኮሪያ፣ ማድሪድ ስፔን፣ ጃና የመን። እነዚህ ሁሉ ከተሞች ቁልፎቻቸውን እንደ ሲስተር ሲቲ ለኢትዮጵያ
ለአዲስ አበባ ሲቲ የሰጡ ናቸው። ሀገራችን ነው፣ ከተማችሁ ነው ብለው የሰጡ ናቸው። የከተማ ቁልፍ ከሰጡ ከተሞች መሀል በጣም ትልቅ ከተሞች አሉ። እዚህ ጋር እንደምታዩት የአሜሪካው ኒውዮርክ ከተማ፣ ሎስ አንጀለስ፣ የጃፓኗ ቶኪዮ፣ የቱርክ አንካራ፣ የኬንያ ናይሮቢ፣ ታንዛኒያ ዳር ሰላም፣ ኪንግስተን ጃማይካ፣ አቢጃን ኮት ዲቯር፣ ኢራን ቴሄራን፣ ካምቦዲያ፣ እነዚህ ሁሉ የዋና ከተሞቻቸውን ቁልፍ ለኢትዮጵያ ከተማችሁ ነው መታችሁ ጎብኙን በሚል በዲፕሎማሲያዊ መንገድ ቁልፍ የሰጡ ናቸው። እዚህ ጋር ደግሞ ለኢትዮጵያ እንደ ሀገረ መንግስት የተሰጡ የክብር ኒሻኖች ናቸው። በጣም ብዙ የምዕራብ ጀርመን፣ የኖርዌይ፣ የቱኒዚያ፣ የሊባኖስ፣ የጃፓን፣ የደቡብ ኮሪያ፣ የኮት ዲቯር፣ የፈረንሳይ እጅግ በጣም ብዙ የሜክሲኮ በጣም የብዙ ሀገራት እዚህ ጋር በቃ መጥራት ራሱ የሚከብድ ታይላንድ ብትሉ፣ ማይናማር፣ ኢንዶኔዥያ፣ ብሩንዲ፣ ሉክሰምበርግ በጣም ብዙ እዚህ ጋር የምታዩት በቃ የአንበሳ ብሔራዊ ጀግና ኒሻን፣ ሴኔጋል፣ ግብጽ፣ ፓኪስታን በጣም ብዙ ሀገራት አገሪቱ ውስጥ አሉ የሚባሉ ትልልቅ ሀገራት ለኢትዮጵያ መንግስት የሰጡት የክብር ኒሻን ነው። ይሄ እንግዲህ በንጉሱ ዘመን የተበረከቱ ስጦታዎች ናቸው እንደምታዩቸው። ከዚህም በተጨማሪ ደግሞ በጣም ብዙ አሉ። እዚህ ጋር ባሳያችሁ በጣም አሁን እዚህ ጋር ብታዩ የተለያዩ ሀገራት ውስጥ የተሰጡ ስጦታዎች ናቸው። ከቫቲካን በዚህ ጋር በቃ ማየት ትችላላችሁ። መታችሁ ብታዩት በጣም የበለጠ ነው የምትገረሙበት። ከቤልጅየም ብዙ ወታደራዊና የተለያዩ ሀገራት ኒሻኖች በተለያዩ በሰዎች ስም ሊሆን ይችላል፣ በሀገር መሪዎች ስም ብዙ ኒሻኖች የተሰጡ ኒሻኖች ናቸው። እዚች ጋር ያለችዋ ደግሞ እቺ ከቻይና መንግስት የተሰጡ ናቸው። ሁለት ናቸው። እዛ ጋም አለ አንድ። እነዚህ ከቻይና መንግስት የተሰጡ ናቸው፣ ለአፄ ኃይለ ሥላሴ ማለት ነው። ከኒሻኖቹና ከቁልፎቹ ቀጥሎ ደግሞ የምናገኘው ፈረሶች ናቸው። እነዚህ ፈረሶች አሁን በሕይወት የለም፣ ግን የፈረሶቹ ኮርቻዎች ከተለያዩ ሀገር መንግስታት ለአፄ ኃይለ ሥላሴ የተሰጡ ስጦታዎች ናቸው እና በጣም የሚገርሙ ናቸው። ሁለት ፈረሶች ናቸው። እስኪ እናያቸው። የቤተ መንግስቱ ቀጣይ ክፍል ገብተናል። በዚህ ክፍል በጣም ብዙ ስጦታዎች ለአፄ ኃይለ ሥላሴ ከተለያዩ ሀገራት የተሰጡ ስጦታዎች የሚገኙበት ክፍል ነው። በጣም አስገራሚ ታሪክ ያላቸው እቃዎች ናቸው እዚህ ውስጥ ያሉት። እስኪ ከዚህኛው ጋር እንጀምርና እናያለን። እዚህ ጋር በጣም ብዙ የሆኑ ስጦታዎች ከተለያዩ የዝሆን ጌጦች፣ ከተለያዩ ነገሮች የተሰሩ መርከቦች፣ የተለያዩ ነገሮች ለአፄ ኃይለ ሥላሴ የተሰጡ ስጦታዎች ናቸው እዚህ የምታዩቸው። ቀጥሎ ደግሞ በጨሌ ያጌጡ የሰጎን እንቁላሎች ናቸው እዚህ ጋር የምታዩቸው በሙሉ እስከታችኛው ድረስ። በጣም ብዙ በጣም አስገራሚ ስጦታዎች ናቸው የተሰጧቸው አፄ ኃይለ ሥላሴ። ታሪካቸው በጣም የሚገርም ነው። እዚህ ጋር ደግሞ ከሩዋንዳ በስጦታ መልክ የተሰጣቸው የተለያዩ ጦሮች እና ቀስቶች ነገሮች ናቸው። እዚህ ጋር ደግሞ በጨሌ የተጌጡ የሩዋንዳ ጦሮች አሉ። በኤሊ ቅርጽ የተሰራ የእንጨት ሳጥን ነው። ከኬንያ የተሰጠው እችኛዋ ኤሊ ትመስላለች። አይታችኋት ከሆነ እቺ ከኬንያ በስጦታ መልክ የተሰጠች ናት። የእንጨት የተሰራች ኤሊ ናት። ይሄኛው ደግሞ እዚህ ጋር የምታዩት ደግሞ ከዘራ ከጆሞ ኬንያታ ለአፄ ኃይለ ሥላሴ የተሰጠ ነው። ይሄ መደገፊያ እንደ ከዘራ ነገር ነው፣ እንደ በትር ነው፣ የክብር በትር ነው። ቀጥሎ የገባንበት ክፍል ደግሞ ግርማዊ ቀዳማዊ ኃይለ ሥላሴ ከተለያዩ ሀገራት መንግስታት የተሰጣቸው ስጦታዎች የሚቀመጡበት ሌላኛው ክፍል ውስጥ ነው። በዚህኛው ክፍል ውስጥ ከተለያዩ ሀገራት እንዲሁም ከሀገር ውስጥ ካሉ ከተለያዩ ግለሰቦች የተሰጧቸው ስጦታዎች እንዲሁም ንጉሱ የሚጠቀሙባቸው የተለያዩ የካባ ልብሶች፣ ዋንጫዎች እንዲሁም ዘውዶችና በትሮችን ያሉበት ክፍል ነው የገባ ነው። በዚህ ክፍል በጣም ብዙ ነገሮች ይገኛሉ። እስኪ እንያቸው። እዚህ ጋር ደግሞ የተለያዩ የነገስታቶች ማህተሞች ያሉበት ነው። እዚህ ጋር የንጉሠ ነገስት ዳግማዊ ቴዎድሮስ ማህተም ነው። እዚህ ጋር ደግሞ የአቡን ዘውድ አለ። እንዲሁም የዳግማዊ ሚኒሊክ የሻይና የወተት እቃዎች አሉ። እዚህ ጋር እንደምታዩቸው ይላሉ ሚኒሊክ ማለት ነው። እዚህ ጋር ደግሞ የዳግማዊ ሚኒሊክ ዘመን የክብር እቃዎች ናቸው። በጣም የሚገራርሙ ናቸው። ይሄ በጣም በአፄ ኃይለ ሥላሴ ጊዜ የነበረ ነው። ይሄ በውስጡ አይ ቲንክ ቀዳማዊ ኃይለ ሥላሴ ይላል እንትኑ ራሱ። ይሄ አይ ቲንክ ለአፄ ሚኒሊክ የተበረከተ ነው፣ ከአሜሪካ የተበረከተ ነው። ቀጥሎ ደግሞ ይሄ ቸኮሌት መብያ ነው፣ የክብር የጌጥ እቃ ነው። ይሄኛው ደግሞ የብር ሳህን ኤርትራ ወደ ኢትዮጵያ ጋር መቀላቀሏን አስመልክቶ ለአፄ ኃይለ ሥላሴ የተሰጠ ስጦታ ነው። ምን ይላል ላይ በኤርትራ ወደ ኢትዮጵያ መቀላቀል ምክንያት ከኤልሳይድ አሊ አልማርጋኒ ለቀዳማዊ ኃይለ ሥላሴ የተሰጠ ይላል።
አይ ቲንክ የዛን ጊዜ የነበሩት አረብ ሀገሮች እንዳሁኖቹ ክፉዎች አልነበሩ። የኢትዮጵያ መቀላቀልን አስመልክቶ እንደዚህ አይነት የብር ሳህኖች ይሰጣሉ። እዚህ ጋር ደግሞ አዲስ አበባ ያሉት የግሪክ ማህበረሰቦች ለቀዳማዊ ኃይለ ሥላሴ 66ኛ ዓመት የልደት በዓል የተበረከቱ ስጦታዎች ናቸው። እዚህ ጋር የምታዩቸው በሙሉ በጣም ገራሚ ናቸው። አንደኛው ለ66ኛ ስልጣናቸው ልደታቸው የተሰጠ ነው። ሁለተኛው ደግሞ ለ80ኛ ዓመት የልደት በዓላቸው የተሰጠ ስጦታ ነው። ብዙዎቹ እዚህ ውስጥ ያሉት በሙሉ የምታዩቸው ከተለያዩ ሀገራት ለአጼ ኃይለ ሥላሴ የተሰጡ ስጦታዎች ናቸው። በጣም የሚያማምሩ ስጦታዎች ናቸው። እዚህ ጋር ደግሞ ልጅ ኢያሱና አባታቸው ንጉስ ሚካኤል አሉ። የቀዳማዊ ኃይለ ሥላሴና የእቴጌ መነን ምስል ለቀዳማዊ ኃይለ ሥላሴ 25ኛ ዓመት የንግስ በዓል በኤርትራ ከሚኖሩ አረቦች የተሰጠ ስጦታ ነው። በጣም ነው የሚያምረው። እዚህ ጋር ደግሞ ግርማዊ ቀዳማዊ ኃይለ ሥላሴ ፎቶቸው ነው። በ14 ዓመታቸው ለ75ኛ ዓመት ልደት በዓላቸው ከከፋ ጠቅላይ ግዛት የተሰጠ ስጦታ ነው። ይሄ እስከ ፍሬሙ በጣም የሚያምር ስጦታ ማለት ነው። እዚህ ጋር ደግሞ ከኢትዮጵያ ፖሊስ ሰራዊት የተሰጠ የኢትዮጵያ ካርታ፣ ሙሉ የኢትዮጵያ ካርታ የያዘ ነው። የተለያዩ ነገሮችን ያሳያል። በጣም ነው የሚያምረው። እዚህ ጋር ደግሞ ከምድር ባቡር ሰራተኞች ድሬዳዋ በ1973 ለደርግ የተሰጠ ነው። ሙሉ የኢትዮጵያ ካርታ ያለበት ነው። ምን ይላል ከላይ? ለኮሚኒስቱ መሪያችን ጓድ መንግስቱ ኃይለማርያም ይላል። በጣም ያምራል። ይሄኛው ደግሞ ለአልማዝ ልደት በዓል ከሀረርጌ ህዝብ ለግርማዊ ንጉሠ ነገሥት አፄ ኃይለሥላሴ የቀረበ መታሰቢያ ሐምሌ 16 ቀን አይ ቲንክ ግዕዝ ላይ 1959 ነው መሰለኝ። አይ ቲንክ ግዕዝ ላይ ብዙም አይደለም፣ ግን ይሄ የተሰጣቸው ለልደታቸው የተሰጠ የኢትዮጵያ ካርታ ሙሉ ከሚያምር አበባ ጋር ተደርጎ የተሰራ ነው። እንግዲህ ቀጥለን ደግሞ የምናገኘው የግርማዊ ቀዳማዊ ኃይለ ሥላሴ በትረ መንግስትን እንዲሁም የንጉሠ ነገሥቱ የንጉስ ልዑል እና የግርማዊ ቀዳማዊ ኃይለ ሥላሴ የንግስና ዘውዳቸውን ነው። እነዚህ በወርቅ በዳይመንድ በተለያዩ አምባሮችና ፈርጦች በውድ ዋጋ የተሰሩ የንጉሠ ነገሥቱ ያጠቃላይ የንግስና እቃዎቻቸው ናቸው። እንዲሁ በተመሳሳይ መልኩ የእቴጌ መነን የንግስና በትር እንዲሁም የእቴጌ መነን የንግስና ዘውድ አንድ ላይ ይገኛል። በሶስተኛነት ደግሞ የንጉሠ ነገሥታት በትረ መንግስትም አብሮ ይገኛል። እነዚሁ በትሮችና የንግስና ዘውዶች በጣም በብዙ ዋጋ በሚሸጡ ዳይመንዶችና ወርቆች የተሰሩ ናቸው። ቀጥለን ደግሞ የምናገኘው የንጉሠ ነገሥት የአፄ ኃይለ ሥላሴ ሰይፍና እንዲሁም የፊልድ ማርሻልነት ማዕረግ ያለው በትረ መኮንን ከንግስት ኤልሳቤጥ በስጦታ የተሰጣቸው ነው። እንዲሁም ከሰሜንና ከበጌ ምድር ጠቅላይ ግዛት የተሰጣቸው መቅረዝም በዚህ ቦታ ይገኛል። ለአፄ ኃይለ ሥላሴ ከክርስቶስ ልደት በፊት የነበሩ እቃዎችን ስጦታ እንደሰጣቸው ታውቃላችሁ? በጣም አስገራሚ ነው። ማይንድ ብሎዊንግ ነው። ከእስራኤል መንግስት ለአፄ ኃይለ ሥላሴ የተሰጣቸው ነው። ከክርስቶስ ልደት በፊት የነበሩ በተለያየ ዘመናት የነበሩ ሰዎች ተጠቀሙባቸው የነበሩ እቃዎች ናቸው። የጦር ጫፎች አሉ፣ ስለቶች አሉ። ይሄኛው ለምሳሌ ከጀነራል ሞሼ ዳኒ የተሰጠ ነው። የእስራኤል መከላከያ ሚኒስትር የነበረ ሰው ነው። በጣም የሚገርም ነው። እዚህ ጋር እንደምታያቸው የተለያዩ እንደ መውቀጫ ነገር የሚመስል ነገር ነው። ይህ ሁሉ ከሰው ልጆች ከክርስቶስ ልደት በፊት የነበረ ነው። ለምሳሌ ይሄ ደግሞ ከእስራኤል መንግስት ነው የተሰጠው። በጣም አስገራሚ ታሪክ ነው ያለው። ይሄኛው ደግሞ ለጠቅላይ ሚኒስትር አብይ አህመድ የተሰጠ የጦር ጫፍ ነው። በጣም የሚገርም ነው። ይሄ ራሱ ከ12ኛው እስከ 8ኛው ሴንቸሪ ቢፎር ክራይስት የነበረ ከእስራኤል መንግስት የተሰጠ ስጦታ ነው። በጣም አስገራሚ ነው። እዚህ ጋር ራሱ ከሶቪየት ህብረት መንግስት ከተለያዩ ከቻይና ከተለያዩ ሀገራት ስጦታ የተሰጡ ስጦታዎች ናቸው። እነዚህም ራሱ በጣም አስገራሚ ስጦታዎች የተሰጧቸው ናቸው። ይህ ከእስራኤል የተሰጠ መቅረዝ ነው። ባለ 7 ጫፍ መቅረዝ ነው። ይሄኛው ደግሞ ከቱርክ የተሰጣቸው በተለያየ ጌጣጌጦች የተሰራ የፎቶ ማስቀመጫቸው ነው ለኃይለ ሥላሴ። በጣም አስገራሚ ስጦታዎች ናቸው አፄ ኃይለ ሥላሴ ያላቸው። እዚህ ጋር እንደምታዩቸው ከቱርክ፣ ከቱኒዚያ፣ ከኢጣሊ፣ ከሜክሲኮ የተሰጡ እቃዎች ናቸው። ይሄኛው ደግሞ ከደቡብ ኮሪያ የተሰጣቸው ስጦታ ነው። በጣም የሚያምር እቃ ነው። ሁለቱ ደግሞ ከሶቪየት ህብረት ወይም ከአሁኗ ሩሲያ ለአፄ ኃይለ ሥላሴና ለባለቤታቸው ለእቴጌ መነን የተሰጡ ስጦታዎች ናቸው። ፎቶቸው ኖርበት በውስጡ የተለያዩ ጌጣጌጦች ማስቀመጫ ነው። የፎቶ ጥራት በጣም ነው የሚያምረው ታዩት። ይሄኛው ደግሞ ከኢራን የተሰጠ እቃ ነው። በጣም ያምራል።
አይ ቲንክ ምን እንደሆነ እንጃ። ይሄኛው ደግሞ ከሳውዲ አረቢያ መንግስት የተሰጠ ነው። በጣም ሳንዳቸውን እና ዴዘርታቸውን ካልቸራቸውን ሪፕሬዘንት የሚያደርግ ነው። በጣም ነው የሚያምረው። ይሄ ደግሞ ለፕሬዚዳንት መንግስቱ የተሰጠ ከቻይና መንግስት የተሰጠ ስጦታ ነው። አይ ቲንክ እንደ ዕቃ ማስቀመጫ ነገር ነው መሰለኝ በውስጡም እንደሚያደርጉበት። እነዚህ ደግሞ ከግብፅ፣ ከኢጣሊያን መንግስት፣ ከህንድ የተሰሩ ከመዳብ ከእንጨት ከተለያዩ ነገሮች የተሰሩ ስጦታዎች ናቸው። ከምዕራብ አፍሪካም ለምሳሌ ይሄኛው ከናይጄሪያ መንግስት የተሰጠ ነው። በጣም ነው የሚያምሩት እቃዎቹ በሙሉ። ይሄኛው ደግሞ ከህንድ የተሰጠ ነው። ከላይ የሚታያችሁ ከሆነ የህንድ ካርታና የኢትዮጵያ ካርታ አለ ሙሉ ማለት ነው። ይሄ ደግሞ ከሮማ ከጣሊያን የተሰጠ ስጦታ ነው። አይ ቲንክ ይሄም እንደሆነ እርግጠኛ አይደለሁም። ከግብፅ መንግስት የተሰጠ ነው። ከዛ ቀጥሎ ደግሞ የምናገኘው ከኢራን ንጉሳዊ ስርዓት የተሰጠ የክብር ምንጣፍ ነው። ንጉስ መሐመድ ረዛ ፓህላቪ ኢትዮጵያ በመጣ ጊዜ ለአፄ ኃይለ ሥላሴ የሰጣቸው ዕቃ ነው። ጋይስ የኢትዮጵያ ባንዲራ ጨረቃ ላይ ተቀምጦ ነበረ። ጨረቃ ላይ ተቀምጦ የመጣው የኢትዮጵያ ባንዲራ ላሳያችሁ፣ ቤተመንግስት ነው ያለው። ይሄ ባንዲራ የኢትዮጵያ ባንዲራ ጨረቃ ላይ በአፖሎ 11 ሚሽን ወቅት ጨረቃ ላይ ተቀብሮ የነበረ የኢትዮጵያ ባንዲራ ነው። ጨረቃ ላይ ደርሶ የተመለሰ ነው። ከላይ የሚታያችሁ ከሆነ እዚህ ላይ ቋቁሮቹ ነጥቦች የጨረቃ አፈሮች ናቸው። እንግዲህ በዛን ጊዜ ኢትዮጵያ ክብር ተሰጥቷት እንደዚህ ነበር የተደረገችው። ኢቭን የኢትዮጵያ የሰው ልጅ በስልጣኔ ጨረቃ ላይ በወጣ ጊዜ የተለያዩ ሀገራት የዓለም ሀገራት መልእክት እንዲያስተላልፉ ተጠይቀው ነበረ። በዛን ጊዜም ከ73 ከሚሆኑ ሀገራት ውስጥ አፄ ኃይለ ሥላሴ መልእክታቸውን አስቀምጠው ነበር። መልእክታቸው እዚች ጋር በነጭ የተከበበችዋ ነበረች። የሰው ልጅ ቴክኖሎጂን ለጥሩ ነገር ከተጠቀመ ከዚህ በላይ መጠቀም እንደሚችል ሀሳብ ያለው መልእክት ጽፈው በአማርኛ ቋንቋ አስተላልፎ ነበር እና እቺ ባንዲራ ናት እንግዲህ ጨረቃ ላይ ተቀብራ ወደ ኢትዮጵያ የተመለሰችው ማለት ነው። ትልቅ ታሪክ ያላት ባንዲራ ናት። ይሄኛው ደግሞ የአፍሪካ ህብረት ሲመሰረት የአፍሪካ አንድነት ድርጅት የአፍሪካ መሪዎች ወደ 30 ምናምን የሚሆኑ የአፍሪካ ሀገር መሪዎች የፈረሙባቸው ፊርማዎች ናቸው። እዚህ ጋር ደግሞ የምታዩት በሁለተኛው ዓለም ጦርነት ወቅት ሶቪየቶቹ ከጀርመኖች ጋር ከናዚ ጀርመን ጋር በተዋጉበት ወቅት በጣም ብዙ ሚሊዮን ወታደሮቻቸው የሞቱበት ጦርነት ለማስታወስ ጦርነቱም አስከፊነቱን ለመግለጽ በሚል ነው ይህንን አፈርና የሰው ልጅ ደም የተቀላቀለበት አፈር ከዛ ከጦርነቱ ቦታ ላይ ታፍሶ በዚህ መልኩ ለኢትዮጵያ መንግስት የተላከው ማለት ነው። በጣም ይገርማል። ልጅ ውስጥ የብዙ ሰው ደም አለበት ማለት ነው። ይሄ ደግሞ ከአልጄሪያ መንግስት ለአፄ ኃይለ ሥላሴ የተሰጠ የመመገቢያ እቃዎች ናቸው። እጀታቸው በሙሉ በዝሆን ጥርስ ያጌጠ ነው። በጣም ሌክዠሪ የሆነ እቃ ነው። እነዚህኞቹም ራሱ ከፈረንሳይ የተሰጠ የቡና ሲኒ ሙሉ እቃ ነው። በጣም የሚገርም ነው። አይ ቲንክ ይሄኛው ከሊባኖስ መንግስት ነው የተሰጠው፣ ከአልጄሪያ ሳይሆን ከሊባኖስ መንግስት የተሰጠ እቃ ነው። እዚህ ጋር የምታያቸው በሙሉ የእንትን እቃዎች ናቸው፣ የሻይ መጠጫዎች፣ አጠቃላይ የቡናና የሲኒ እቃዎች ናቸው። በጣም ነው የሚያምሩት። ሁሉም በስጦታ መልክ ከተለያዩ እቃዎች ከተለያዩ ሀገሮች የተሰጡ እቃዎች ናቸው። በጣም ነው የሚያምረው ጋይስ፣ መታችሁ ብታዩት በጣም ትገረሙበታላችሁ እቃዎቹን። በዚህኛው ክላስ ደግሞ አፄ ኃይለ ሥላሴ ከተለያዩ ሀገራትና ከተለያዩ ግለሰቦች የሰጣቸው ሃይማኖታዊ ስጦታዎች ያሉበት ነው። ስዕል አድኖዎች አሉ፣ መጽሐፍ ቅዱስ ኮፒዎች አሉ፣ የተለያዩ በጣም አስገራሚ ነገሮች ያሉበት ነው። የመጀመሪያው ከኤርትራ ሕዝብ የተሰጣቸው ስጦታ ነው። ይሄኛው የኢትዮጵያ መጽሐፍ ቅዱስ እንግሊዘኛውና ወደ አማርኛ ትርጉሙ የተሰጠ ነው። ይሄኛው ስዕል አድኖ ደግሞ ከኤርትራ ሕዝብ በስጦታ መልክ የተሰጣቸው ነው። በጣም ብዙ ነገር አለ። እዚህ ጋር ደግሞ ከህንድ የቡድሃ ሐውልት ወይም ቅርጽ የተሰጣቸው ነው። ከኢንዶኔዥያ ደግሞ የባሊ አምላክ ቅርጽ የተሰጣቸው ነው። እዚህ ጋር ሀገራት በሚያምኑበት እምነት መሰረት የተለያዩ ስጦታዎችን ለአፄ ኃይለ ሥላሴ ሰጥተዋቸዋል። በዚህ መልኩም ተቀምጠዋል። እዚህ ጋር ደግሞ የመስጅድ ምስል ተሰጥቷቸዋል። ከናስ የተሰሩ ማሰሮች ከግብጽ ተሰጥቷል። ከህንድ የተሰሩ የተለያዩ ነገሮች፣ ለመጀመሪያ ጊዜ ደግሞ ወደ አማርኛ የተተረጎመ ቁርአንም እዚህ ጋር ይገኛል። እነዚህ ቁርአን የተረጎሙ በጣም የሚገርም በጣም የቆዩ እንትኖች ናቸው፣ ኮፒዎች ናቸው። እነዚህ ኦሪጂናል ናቸው። እዚህ ጋር ደግሞ ምስለ ፍቁር ወልዳ፣ ይሄኛው ምስለ ፍቁር ወልዳ ከሞስኮ ፓትርያርክ የተሰጣቸው ነው። እዚህ ጋር ደግሞ የክርስቶስ ልደት መንፈሳዊ ትምህርት ቅጂ ነው። ከአሜሪካ የተሰጠ ነው። የካሴት ሸክላ ነው። አይ ቲንክ የሸክላ ነው።
እዚህ ጋር ደግሞ ከግሪክ የተሰጠ የመድኃኔዓለም ስዕል ነው ማለት ነው። እዚህ ጋር ደግሞ ከከበሩ ድንጋዮች የተሰራ ስዕል ነው። የአፄ ኃይለሥላሴ የሞህ አንበሳ ከእስራኤል የተሰጠ ነው። ድጋሚ ደግሞ ከንጉስ ሁሴን የተሰጠ በከበረ እንቁ ነው መሰለኝ፣ በከበረ እንቁ የተለበጠ መጽሐፍ ቅዱስ ነው። ከንጉስ ሁሴን ከጆርዳኖስ ወይም ዮርዳን ኪንግ የተሰጠ ነው። ይሄኛውም እንደዛው ከዛው የተሰጠ ነው። በጣም የሚገርም ነው። የገና የክርስቶስ መወለድ የሚያሳይ የተሰጠ ነው ከሊባኖስ ማለት ነው። ይሄ የአድኖ ስዕል ከስፔን መንግስት የተሰጠ ነው። በጣም ያምራል ውስጡ ራሱ ብታዩት። ቀጥሎ ደግሞ ሙሉ በሙሉ ከብራና የተሰራ መጽሐፍ ቅዱስ ነው። ሙሉ ገጾቹ ከብራና የተሰሩ ናቸው። ይሄ መጽሐፍ ቅዱስ ላዩ ላይም የአፄ ኃይለሥላሴ ማህተም አለበት። ቀጥሎ ደግሞ የመድኃኔዓለም ስዕል ነው። የመድኃኔዓለም አድኖ ስዕል ነው። በጣም ነው የሚያምረው። አይ ቲንክ ይሄም በወርቅ ነው መሰለኝ የተሰራው። እዚህ ጋር ደግሞ በዕብራይስጥ ቋንቋ የተጻፉ መጽሐፎች እንዲሁም ደግሞ መኃልየ ከእስራኤል የተሰጡ ስጦታዎች ናቸው። የሰለሞን አይ ቲንክ ሂብሪው ነው ቋንቋውም ራሱ። እዚህ ጋር እንደምታዩት በጣም ከእስራኤል መንግስት የተሰጡ የተለያዩ ለአፄ ኃይለሥላሴ ስጦታዎች ናቸው። እሳቸውም ያው የዳዊት ቤት አባል እንደመሆናቸው ለዛም ይመስለኛል የተሰጣቸው። ቀጥለን ደግሞ ያየነው በሶስቱም መንግስታት የነበሩ ህገ መንግስቶች ናቸው። በኃይለሥላሴም በደርግም በኢህአዴግም ዘመን የነበሩ ትክክለኛ ህገ መንግስቶች እዚህ ውስጥ አሉ። ጋይስ በድሮ ጊዜ ስካይፕ ምናምን ባልነበረበት ዘመን ኢትዮጵያ ውስጥ ሰዎች ፌስ ቱ ፌስ ያወሩ እንደነበር ታውቃላችሁ? ኑ ላሳያችሁ እቃውን። ይሄ እዚህ ጋር የምታዩት ሁለት እቃ በአፄ ኃይለሥላሴ ጊዜ ሰዎች ፊት ለፊት እየታዩ የሚነጋገሩበት ነው። በዚህኛው በኩል ጥሪ የሚደረግለትን ሰው ማየት ይቻላል። በዚህ በኩል ደግሞ ራሳቸውን ማየት ይችሉ ነበረ ማለት ነው። እንግዲህ እንዳሁኑ ስካይፒ ምናምን ነገር ፌስ ኮል ፌስ ታይም የሚባል ነገር ባይኖርም በዛን ጊዜ ግን በምን አይነት መንገድ እንደሆነ አላውቅም፣ ይሄ ማሽን ብቻ በቪዲዮ ኮል ሁለት ሰው እየተያየ መነጋገር ይችላል ማለት ነው። አይ ቲንክ እንደ ቲቪ ስርጭት በማይክሮዌቭ መሰለኝ የሚሰራው በዛን ዘመን እንደነበረው፣ ግን በጣም አስገራሚ ነው። ይሄኛው ደግሞ አፄ ኃይለሥላሴ ጠቀሙበት የነበረ ቴሌስኮፓቸው ነው። በጣም አስገራሚ ነው። ተንቀሳቃሽ ቴሌስኮፕ ነው እንደምታዩት ነው። እዚህ ጋር ብዙ የፎቶግራፍ እቃዎቻቸው አሉ፣ የቪዲዮ እና የተለያየ ነገር የሚያደርጉባቸው። እዚህ ጋር ደግሞ የኢትዮጵያ ኤርላይንስ የነበረው የአውሮፕላን ሞዴሉ ነው። አይ ቲንክ ቡፋሎ መሰለኝ ካልተሳሳትኩኝ። ስቲል አሁንም ድረስ የሚሰራ የሸክላ ቴፕ ማጫወቻዎች ናቸው። እንዲሁም ሬዲዮ አሁንም ድረስ ይሰራል። በጣም የሚገርም ነው። አንደኛው ከምዕራብ ጀርመን የተሰራ ነው። አንደኛው ደግሞ አውስትራሊያ የተሰራ ነው። በ1950ዎቹ እና 60ዎቹ በአፄ ኃይለሥላሴ ትእዛዝ አዘው ከአውስትራሊያ እና ከምዕራብ ጀርመን አሰርተው ያመጧቸው ናቸው። በጣም የሚገርሙ ናቸው። ሁለቱም በጣም ይሰራሉ። እስካሁን ድረስ ሸክላ ያጫወታሉ፣ ሬዲዮም ይሰራሉ። ታሪካዊ እቃዎቹን ካየን በኋላ ወደ ዋናው ክፍል ስንመለስ የአፄ ኃይለሥላሴ ቢሮአቸው የነበረውን ክፍል ከሩቁ ያየን ሲሆን ወደዛ መግባት ስለማይቻል በርቀት ይህን ቪዲዮ አስቀርተን አሳይተናችኋል። እኛም እስካሁን ባየነው ነገር እጅግ ተደስተን በሀገራችን ቤተመንግስትና በታሪኳ ዙሪያ የተሰማንን ደስታ ጽፈን ለሀገራችን መልካም ምኞትን በመመኘት አስተያየታችንን አስፍረን ወደ ቀጣዩ ክፍል ተጓዝን። በጉጉት ስንጠብቅ የነበረውን የጃንሆይን መኪኖች ለማየት ከቤተ መንግስቱ ስንወጣ በቅጥር ግቢ ውስጥ ሌላ ቤተ መቅደስ የሚመስል አየን። ምንድን ነው ብለን አስጎብኛችንን ስንጠይቀው የጃንሆይ የጸሎት ቤት መሆኑን ነገረን። ጸሎት ቤቱ በልዩ በሆነ አርኪቴክቸር ዲዛይን የተሰራች ሲሆን ውስጡም በጣም የሚያምር ነው። በውስጡም የመላእክትና የመላእክት አድኖ ስዕሎች ያሉት ሲሆን ዲዛይኑም ሆነ ውበቱ በጣም የሚገርም ነው። በቪዲዮ የመግቢያ ላይ ስለዚህ ቤተ መንግስት መግቢያና ስለ አጠቃላይ ዋጋው ለመናገር ሞክሬ ነበር። እዚህ ቤተ መንግስት ለመግባት ከሰኞ በስተቀር ከማክሰኞ እስከ እሁድ ከጠዋቱ 3 ሰዓት እስከ ማታ 10 ሰዓት ድረስ መግባት የሚቻል ሲሆን መግባት የምትፈልጉ ሰዎች በመስቀል አደባባይ በእስጢፋኖስ ቤተክርስቲያን በኩል ከኢሴ አዳራሽ ፊት ለፊት ባለው መግቢያ በኩል መግባት የሚቻል ሲሆን ከ4 ኪሎ እና በፍልውሃ በኩል ለምትመጡ ደግሞ በአሁንም በኢሴ አዳራሽ በርጋ
ወርዳችሁ በዋናው በር በኩል ትኬት ቆርጣችሁ መግባት ይቻላል። ሁለት አይነት ትኬቶች ሲኖሩ ሬጉላር እና ስፔሻል ሲሆኑ ሬጉላር 300 ብር ሲሆን ቪአይፒ ደግሞ 1000 ብር ነው። በሬጉላር የመኪናውንና የግቢውን ብቻ የሚያስጎበኝ ሲሆን የ1000 ብሩ ስፔሻል ግን የቤተ መንግስቱን የውስጥ ክፍልን ጨምሮ አጠቃላይ ሁሉንም የሚያስጎበኝ ሲሆን አብሮትም አስጎብኚ አለው። ቤተ መንግስቱን እንግዲህ እንዳያችሁት ነው። የአፄ ኃይለ ሥላሴ መኪና ማየት ከፈለጋችሁ ደግሞ እዚች ጋር ያለችውን ቪዲዮ ነክታችሁ ማየታችሁ እንዳትረሱ።